ሰላም ሰላም ውድ የብሩ ተስፋ አካዳሚ የዩቲዩብ ቻናል ቤተሰቦች እንዴት ናቸው? እኔ ሳሚ ነኝ። ዛሬ እንደተለመደው የዘጠነኛ ክፍል ቻፕተር 3 ፓርት 2 ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ፕሊዝ ሳብስክራይብ አድርጉ። ቪዲዮ ለብዙ ሰዎች እንዲደርሱ ከተጠቀማችሁ ለብዙ ሰዎች እንዲደርስ ሼር አድርጉ። አሁን ደግሞ የምንማረው ትምህርት ከሃይማኖት ጋር የተያያዘ ስለሆነ ብዙ ልጆች በሃይማኖት ጉዳይ ላይ ሴንሲቲቭ እንደሚሆኑ አውቃለሁኝ። እናንተ የምታምኑት የራሳችሁ የሆነ እምነት ሊኖራችሁ ይችላል። እኔም እንደዛው የራሴ የሆነ እምነት አለኝ። ስለዚህ እኔ መጽሐፍ ውስጥ ያለውን ነገር ነው የሚያስተምራችሁ። ከዛ ውጪ ያለውን ነገር አላስተምርም። ስለዚህ ማይሆን ነገር ኮሜንት ባታደርጉ ኮሜንት ሴክሽን ላይ ባትጽፉ ደስ ይለኛል። ነገር ግን የተጻፈበትን በዚህ መጽሐፍ ላይ የተጻፈውን ነገር እኔ እናንተን ለማስተማር ዝግጁ ነኝ። ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮን ደግሞ ኢንትረስቲንግ ሆናችሁ እስከ መጨረሻ እንድትከታተሉ በአክብሮት ጠይቃለሁኝ። አሁን ወደ ቪዲዮ 3.12 Major religions of Ethiopia. Ethiopia has religious complexity, forming a competing platform for religious beliefs and practice. ትላልቅ ሃይማኖቶች በኢትዮጵያ ውስጥ አሉ። ብዙ ህዝብ የሚከተሉባቸው እነዚህ የሆነው ከምን የተነሳ ነው? በጣም ብዙ ህዝብ አለ ኢትዮጵያ ውስጥ። ብዙ ጎሳዎች አሉ፣ ብዙ ብሔሮች አሉ እና ከዚህ የተነሳ ብዙ ህዝብ ደግሞ የራሱን የሚከተለው የራሱ ሃይማኖት አለው፣ እምነት አለው። እናም ደግሞ የሃይማኖት ስርዓቶች አሉት እና the major religious practiced by diverse people of Ethiopia indigenous religions Judaism, Christianity and Islam። በጣም ትላልቅ የሚባሉ ሃይማኖቶች የሚከወኑት በምንድን ነው? ዳይቨርስ በሆኑ በኢትዮጵያ ሰዎች ናቸው። እና የትኛው ሃይማኖት ነው ኢትዮጵያ ውስጥ በስፋት የሚከበረው ወይም ሰዎች የሚያምኑት ብለን ብንጠይቅ፣ አንደኛ የጎሳ ወይም ሀገር በቀል ሃይማኖት የምንለው፣ ሁለተኛ አይሁዳዊነት፣ ሶስተኛ ክርስቲያኒቲ፣ አራተኛ ደግሞ እስላም ማለት ነው። ኢንዲጂነስ ሪሊጅን ወይም ሀገር በቀል ሃይማኖት ምንድን ነው? ምን ማለት ነው? ኢንዲጂነስ ሪሊጅንስ አር ቢሊፍስ ዛት አር ፕራክቲስድ ኦንሊ ዊዝን ኤ ጊቨን ካልቸር። ኢንዲጂነስ ሪሊጅን ወይም ሀገር በቀል የምንለው ሃይማኖት እምነት ነው። ያ እምነት ደግሞ ፕራክቲስድ የሚደረገው ወይም ስነስርዓቱ የሚከወነው የት ነው? የሆነ በተሰጠው በሆነ ከልቸር ውስጥ ነው፣ በሆነ ባህል ውስጥ ነው እና በብዛት የተስፋፋ ሳይሆን በሆነ ስፔሲፊክ በሆነ ሪሊጅን ማለት አካባቢ ስፔሲፊክ በሆነ ከልቸር ውስጥ የሚከወን ሃይማኖት ምንድን ነው የሚባለው? ኢንዲጂነስ ሪሊጅን ይባላል ወይም ሀገር በቀል ሃይማኖት ተብሎ ይጠራል ማለት ነው። ሲንስ አንሸንት ታይምስ they have been native to the region and followed by local people። ይሄ ከጥንት ጀምሮ የተጀመረ ነው። አሁን የተጀመረ ሳይሆን ሲንስ አንሸንት ታይም ስላል ከጥንት ጊዜ ጀምሮ ያለ ነው። እነዚህም ደግሞ ይህንን የሚያደርጉት እነማን ናቸው? ኔቲቮች፣ በዛ ሀገር የሚኖሩ ቋሚ የሆኑ ሰዎች ወይም ደግሞ ሎካል ፒፕሎች፣ የሆነ ቦታ ስፔሲፊካሊ በሆነ ቦታ የሚኖሩ ሰዎች ናቸው ይህንን ኢንዲጂነስ ሪሊጅን የሚከተሉት ማለት ነው። ሴደንተሪ ሴትልመንት እንደ አግሪካልቸራል ዴቨሎፕመንት ሳው ዘ ኢመርጀንሲ ኦፍ ፕሪስት ሁ ኮንዳክት ፕሬይንግ ፎር ሬንፌል ቴንክስ ጊቪንግ እንደ ሴፍቲ ፍሮም ናቹራል ሃዛርድስ። እነዚህ ኢንዲጂነስ ሪሊጅን እንዲፈጠሩ ዋና ምክንያት የሆነ ነገር ምንድን ነው? ሰዎች በአንድ ስፍራ ተረጋግተው መቀመጥ ሲጀምሩ፣ ሰደንተሪ ዋይ ኦፍ ላይፍ ሲጨምር፣ ሰዎች በሰደንተሪ ሴትልመንት ማለት ሰዎች በሆነ ቦታ ተደራጅተው መቀመጥ መኖር ማለት ነው። ይህ ሲጀመር እና ሌላኛው ደግሞ አግሪካልቸር ዴቨሎፕ ሲሆን፣ ይሄ እርሻ የሚባለው ነገር በጣም እያደገ በሄደ ቁጥር ሰዎች ይህንን አገር በቀል የሚባል ሃይማኖትን እንዲፈጠር ዋና ምክንያት ናቸው ማለት ነው። እነዚህ ማለት ነው። ሌላኛው ደግሞ የፕሪስቶች ኢመርጀንስ ወይም የቀሳውስቶች ኢመርጅ መሆን፣ ያ ደግሞ ለዝናብ ሲጸልዩ እናም ደግሞ ምስጋና ሲሰጡ ፈጣሪያቸው ምስጋና ሲሰጡ እናም ደግሞ ካለው ከተፈጥሮ አደጋ ሲጠበቁ ምን ያደርጋሉ? ያመሰግናሉ። እነዚህ ፕሪስቶች ወይም ቀሳውስቶች ማለት ነው። ከዚህ የተነሳ ኢንዲጂነስ ሪሊጅን
እንዲፈጠር ዋና ምክንያት ሆኗል ማለት ነው። ፋርመርስ ፔድ ትራይቡተርስ ፎር ዘ ሰርቪስ ኦፍ ፕሪስት። እነዚህ ቄሶች ስለሚጸልዩላቸው ወይም የሀገር ሽማግሌዎች ሊሆኑ ይችላሉ፣ እዚህ ጋር ቄሶች ሊሆኑ ይችላሉ። ስለሚጸልዩ ምን ይደረጋል? ለእነሱ ምን ይሰጣል? ግብር ይሰጣል ማለት ነው። ግብር ይሰጣል፣ ትራይቡተር ይሰጣል ማለት ነው። ለእነሱ ሰርቪስ ሲባል ምን ይሰጣል? ግብር ይሰጣል። they laid the foundation for indigenous religion። ይሄ ደግሞ ምን እንዲሆን ያድርጓቸዋል? ኢንዲጂነስ ሪሊጅን የሚባል ነገር ወይም አገር በቀል ሃይማኖት እንዲፈጠር መሰረቱን ጥሏል ማለት ነው። ይሄ አንደኛ ሰደንታሪ ዋይ ኦፍ ላይፍ ወይም ሰዎች ተሰብስቦ በአንድ ቦታ መቀመጥ ሲጀምሩ፣ ሌላኛው ደግሞ አግሪካልቸር የሚባል ነገር እርሻ የሚባል ነገር እያደገ በሄደ ቁጥር፣ እናም ደግሞ ሌላኛው ደግሞ የሀገር ሽማግሌዎች ሊሆኑ ይችላሉ፣ ቄሶች ሊሆኑ ይችላሉ። በአንድ ቦታ ሲጸልዩ ለፈጣሪያቸው ምስጋና ሲያቀርቡ፣ ሌላኛው ደግሞ ከተፈጥሮ አደጋ ራሳቸውን ስለጠበቃቸው ፈጣሪያቸውን ሲያመልኩ፣ ይሄ ትልቁ ለአገር በቀል ሃይማኖት እንዲፈጠር ምን ፈጥሯል? መሰረት ጥሏል ማለት ነው። ይሄ ፋውንዴሽን ፈጥሯል ማለት ነው። they either worship or provide sacrifice to them። እነሱ ደግሞ ምን ያደርጋሉ? አንደኛ ወርሺፕ ያደርጋሉ፣ አምላካቸውን ወይ ያመሰግናሉ ወይ ያመልኩታል፣ ወይ ደግሞ ሳክሪፋይስ ወይም መስዋዕት ያቀርባሉ ማለት ነው። መስዋዕት ያቀርባሉ። በዚህ ሁለት መንገድ ፈጣሪያቸውን ያመልካሉ ማለት ነው። ፒፕልስ ኦፍ ኢንዲጂነስ ሪሊጅንስ ኦልሶ ኦው ስፔሻል ሪቨረንስ ቱ ዘር አንሴስተርስ። ሰዎች ኢንዲጂነስ ሪሊጅን ውስጥ ለአንሴስተራቸው በጣም ልዩ የሆነ አምልኮ አላቸው ይላል መጽሐፋቸው። ፎሎወርስ ኦፍ ትራዲሽናል ሪሊጅንስ ቢሊቭ ዛት ዜር ሱፕሪም ዴት ኢዝ ዘ ክሬተር። እነዚህ ትራዲሽናል ሪሊጅን የሚከተሉ ሰዎች ምንድን ብለው የሚያምኑት? ሱፕሪም የሆነ አምላክ አለ ብለው ያምናሉ። ያ ደግሞ የእነሱ ፈጣሪ እንደሆነ ክሬተርስ እንደሆነ ያምናሉ ማለት ነው። ተከታዮቹ ትራዲሽናል ሪሊጅን ውስጥ ምን ብሎ ያምናሉ? የእነሱ ሱፕሪም የሆነ ዲት አለ ወይም አምላክ አለ። ያ ደግሞ እነሱን እንደፈጠራቸው ያምናሉ ማለት ነው። A distinctive mark of indigenous religion is belief in one supreme being, but special power are attributed to natural phenomena considered sacred። እነዚህ ኢንዲጂነስ ሪሊጅን የምንለው ወይም አገር በቀል የሆነ ሃይማኖት የሚባለው በጣም የሚለዩበት የራሳቸው የሆነ ማርክ አላቸው። አንደኛ የሚያምኑት በምንድን ነው? በአንድ ሱፕሪም ቢንግ ላይ አንድ ፍጹም የሆነ መለኮታዊ ኃይል እንዳለ ያምናሉ። ያ ደግሞ የሚገለጠው የት ላይ ነው? ናቹራል ፌኖሜና ላይ ብለው ያስባሉ። ናቹራል ፌኖሜና ላይ ብለው ያስባሉ። ስፒሪቹዋል ፋንክሽንስ ኦፊሼት ኦቨር ሪቹዋል ፕሮፕቴድ ዲቪኒቲስ እንደ are held in a lot of respect as intermediary between society and spirits። እነዚህ ኦፊሻሎች ወይም በዛ ሃይማኖት እነሱ በሚያምኑት ሃይማኖት ላይ መሀል ላይ የሚሆኑ እንደ ኢንተርሚዲተሪ የሚሆኑ ሰዎች በማና በማን መካከል? በሶሳይቲ እና በስፒሪቱ ወይም በማህበረሰቡና በዛው እነሱን በሚመራቸው መንፈስ መካከል እንደሆኑ ያምናሉ። ለዛም ሲባል በጣም ሪስፔክት አላቸው። ለነሱ በጣም ሪስፔክት አላቸው። እነሱ ምንድነው የሚያደርጉት? ሪቹዋል የሆኑ ነገሮችን ወይም ሃይማኖታዊ ክዋኔዎችን ይከውናሉ። እናም ሌሎች ነገሮችን ስለሚያደርጉ በማህበረሰቡና በዛ አምላካቸው መካከል እንዳሉ እንደ ኢንተርሚዲተር አድርጎ ያምናሉ። እናም ደግሞ በጣም ብዙ ሪስፔክት ለነሱ ወይም አክብሮት አላቸው ማለት ነው። ፎር ኤግዛምፕል ዋቃፈና ኦፍ ኦሮሞ is based on existence of one supreme being called ዋቃ። እነዚህ በኦሮሞ ላይ የሚታወቅ ነው። ዋቃፌና የሚባል ሃይማኖት አለ። ይህ ሃይማኖት ደግሞ ምንድነው የሚለው? አንድ መለኮታዊ አምላክ አለ። እሱም ደግሞ ምንድነው የሚባለው? ዋቃ ነው የሚባለው። ዋቃ ማለት
በኦሮምኛ እግዚአብሔር ማለት ነው። ስለዚህ ዋቃፈና የሚባለው የኦሮሞ ሃይማኖት በምንድን ላይ ነው የተመሰረተው? አንደኛ እግዚአብሔር አንድ እግዚአብሔር አለ እሱም ደግሞ ዋቃ ይባላል ብሎ ያምናሉ ማለት ነው። ዋቃስ ፓወር ኢዝ ማኒፌስትድ ስሩ ዘ ስፒሪት ኮልድ አያና። እንዳትረሱት የዋቃ ኃይል የሚገለጠው የዋቃ ኃይል ወይም የእግዚአብሔር ኃይል የሚገለጠው በምንድን ነው? በስፒሪት ነው ወይም በመንፈስ ነው። ያ መንፈስ ደግሞ ምን ይባላል? አያና ይባላል ብለው ያምናሉ ማለት ነው። ሪቨርድ ኤክስፐርትስ ቃሉ ኦር ሜል እንደ ቃሊቲ ፊሜል ሃቭ ሜንቴንድ ኤ ሊንክ ቢትዊን ዘ አያና እንደ ቢሊቨርስ። እነዚህ ኤክስፐርቶች ወይም ቃሉ የሚባሉ እና ቃሊቲ የምትባለው ቃሉ ወንድ ነው፣ ቃሊቲ ደግሞ ሴት ናት። እነሱ ደግሞ ምንድን ነው? በአያናና በቢሊቨሮች ወይም አያና ማለት ምንድን ነው ብለናል? ስፒሪቱ የሚገለጥበት ነው ብለናል አይደለ? ወይም መንፈሱ የሚገለጥበት ነው። ቢሊቨሮቹ ደግሞ ተከታዮቹ ናቸው አይደለ? በእነሱ መካከል እንደ ኢንተርሚዲተር ወይም ማህበረሰቡንና ወይም ተከታዮቹንና አያናን አንድ ጋር የሚያገናኙት ናቸው፣ ሊንክ የሚያደርጉት ናቸው። እነዚህ ቃሉና ቃሊቲ የምንለው ማለት ነው። አን ኤክሳይቲንግ ፊውቸር ኦፍ ኢንዲጂነስ ሪሊጂንስ is its practice and beliefs are fused with Christianity and Islam. This phenomena of mixing of religions is known as syncretism. ይሄ ሃይማኖት ወይም ሪሊጅን አንድ ጋር መዋሃዱ ፌኖሜናው ምንድነው የሚባለው? ሳይንክሬቲዝም ይባላል። ሃይማኖት እዚህ ጋር እንዳየነው ሃይማኖት የሃይማኖት ፊውቸሮቹ ምን ይሆናል ብለናል? ኢንዲጂነስ ሪሊጅን ላይ ፊውዝድ ይሆናል፣ ከክርስቲያኒቲ እና ከኢስላም ጋር ፊውዝድ ይሆናል ብለናል። ይህ ፊውዝድ መሆኑ ሚክስ መሆኑ ምንድን ነው የሚያመለክተው? ሳይንክሪቲዝም ይባላል። ሁለቱ ሚክስ መሆኑ ከሌሎቹ ጋር ሚክስ መሆኑ ምን ተብሎ ይጠራል? ሳይንክሪቲዝም ይባላል። ዋት ዘ ሚኒንግ ኦፍ ዘ ፌኖሜና ኦፍ ሚክሲንግ ሪሊጅን ኢዝ ተብላችሁ ብትጠየቁ ምንድን ነው የምትሉት? ሳይንክሪቲዝም ይባላል ማለት ነው። ሌላኛው ጁዳይዝም ደግሞ ምንድነው? አይሁዳዊነት ማለት ነው። አይሁድ ማለት በምስራቅ መካከለኛው ምስራቅ ካሉ ሀገራቶች አንዷ እስራኤል የምትባል ሀገር አለች። ማዕከላዊ ምስራቅ ላይ እስራኤል የምትባል ሀገር አለች። የዛ ሀገር ምንድነው የመጣ እንትን ሃይማኖት ነው ማለት ነው። ይሄ አይሁዳዊነት ወይም ጁዳይዝም የምንለው ማለት ነው። ሶርስስ ኢንዲኬት that Judaism has been followed in Ethiopia since early times. አንዳንድ ምንጮች እንደሚያመለክቱት ከሆነ ጁዳይዝም ወይም ይሄ አይሁዳዊነት የሚባለው ነገር ወደ ኢትዮጵያ የተስፋፋው በጣም ኤርሊ ነው። በጣም በብዙ ጊዜ በጥንት ጊዜ ነው ወደ ኢትዮጵያ የመጣው ማለት ነው። Today it is practiced by a community of people known as ቤተ እስራኤል or literally house of Israel. ጁዳይዝም የሚባለው ሃይማኖት የሚከናወነው በኢትዮጵያችን ላይ የት ነው? ቤተ እስራኤል የሚባሉ ኮሚኒቲ ባሉበት ነው ማለት ነው። ቤተ እስራኤል ማለት ቀጥተኛ ቃሉ ምንድነው? ሃውስ ኦፍ እስራኤል፣ የእስራኤል ቤት ማለት ነው። ይህን ነገር ላስረዳችሁ ትንሽ። ኢትዮጵያ ውስጥ በድሮ ጊዜ ንግስት አንዲት የኢትዮጵያ ንግስት ወደ ሰለሞን ሄዳለች ተብሎ ይታሰባል ማለት ነው። ያ ማለት ሰለሞን ደግሞ የዳዊት ልጅ ነው አለ። አንዳንድ የባይብል እንትን እንደሚታወቁት ባይብልም ላይ እንደሚናገረው የዳዊት ልጅ ሰለሞን የሚባል ንጉስ ነበር። ወደዛ ንጉስ ሄደች። እዛ ሄዳ ብዙ ጊዜ 6 ወር ወይ 3 ወር እዛ አሳለፈች። በዛው ለሰለሞን አረገዘች ይባላል። ያቺ የኢትዮጵያ ንግስት እዛ ሄዳ አርግዛ መጣች ወደ ኢትዮጵያ። ከመጣች በኋላ ወለደች። ማን የሚባል ልጅ? ሚኒሊክ ዘፈሪስት የሚባል ልጅ ማለት ነው። ሚኒሊክ ዘፈሪስት የሚባለው ምንድነው? ስሙ ራሱ ሚኒሊክ የሚባለው ምንድነው? አባቲ አሁን እንደዚህ አድጌ ቢያይክ ምን ይልክ ነበረ? ምን ይልክ
ብላ በዛ ስም አወጣችለት። ከዛ በኋላ ሸኘችውና ትንሽ ሲያድግ ወደ እስራኤል ሀገር ሄደን በዛ እስራኤል ሀገር አደገ። ካደገ በኋላ ወደ ኢትዮጵያ ደግሞ ተመልሶ መጣና ከዛ ኢትዮጵያ ውስጥ ንጉስ እንደሆነ ይታሰባል ማለት ነው። ከዛ በኋላ እነዚህ የሰለሞን መንግስት ኢትዮጵያ ውስጥ ተስፋፍቷል ተብሎ ይታሰባል። ከዛ የተነሳ ነው የቤተ እስራኤል ወይም የእስራኤል ሰዎች ኢትዮጵያ ውስጥ ይኖራሉ። አሁን ወደ ሰሜን አካባቢ ይኖራሉ ቤተ እስራኤል የሚባሉ ሰዎች ማለት ነው። ቤተ እስራኤል የሚባሉ ሰዎች ይህንን አይሁዳዊነት ወይም የአይሁድ ሃይማኖትን ይከተላሉ። ከዚህ የተነሳ ነው ከታሪካዊ ዳራ ይሄ ነው ማለት ነው ቤተ እስራኤል ማለት። እና ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ ትጠይቁኛላችሁ፣ እመልስላችኋለሁ። until their mass exodus to Israel in 1980s and in 1990s እነዚህ ሰዎች ወደ እስራኤል ሀገር በብዛት እስከሚሄዱበት ድረስ እስከ 1980 እና እስከ 1990ዎቹ ድረስ እነዚህ ሰዎች ኢትዮጵያ ውስጥ ይኖሩ ነበር። ግን በዚህ ሰዓት በጣም በብዛት ማለት ነው በማስ ምን አድርጓል? ወደዛ ሀገር ተመልሶ ሄዷል። ወደ እስራኤል ሀገር ሄዷል ማለት ነው። they used to live in northwestern Ethiopia to the north of Lake Tana in the province of Dambia, Simen and ወገራ። እነዚህ ሰዎች የት ነው የሚኖሩት? በሰሜን ምዕራብ ኢትዮጵያ ነው የሚኖሩት። እዛም ደግሞ የት የሚባለው ቦታ ሌክ ጣና ወይም የጣና ሐይቅ ባለበት ቦታ ከጣና ሐይቅ በኖርዘርን በኩል ነው የሚኖሩት። እናም ደግሞ ምን በሚባል ቦታ ደንቢያ፣ ሲሜንና ወገራ በሚባል ቦታ የሚኖሩ ሰዎች ናቸው እነዚህ ቤተ እስራኤል የሚባሉት ማለት ነው። ስለዚህ ቤተ እስራኤሎች ምን ይከተላሉ? የአይሁድን ሃይማኖት ይከተላሉ ማለት ነው። The ቤተ እስራኤል accounts of origin assert that they stem from the tribes of Israel who arrived in Ethiopia during Exodus in Israel. አንዳንድ ሂስቶሪካል አካውንቶች እንደሚያሳዩት ከሆነ እነዚህ ቤተ እስራኤል የሚባሉ ሰዎች ከእስራኤል ነገድ እንደሆኑ ይገመታል ማለት ነው። ከየት ሀገር ነው የመጡት? ከእስራኤል ሀገር ወደ ኢትዮጵያ እንደመጡ ይታሰባል ማለት ነው። The Jews appear to have been isolated from mainstream Jewish for at least a millennium. እነዚህ ጀውሽ የምንላቸው ሰዎች ወይም አይሁድ የምንላቸው ሰዎች በጣም አይሶሌትድ ሆነው ቆይቷል ማለት ነው። ከጀውሾች ወይም አይሁድ ከሚባሉ ሰዎች ራሳቸውን ወደ ሌላ ቦታ በብዛት ከፍለው ወደ ራሳቸው ሀገር ሳይመለሱ ለሺህ ዓመታት ወይም ለሚሊኒየም ዓመት ያክል ቆይቷል ማለት ነው። ለምንድነው አሁን አፍሪካ ውስጥ ኢትዮጵያ ውስጥ በብዛት ሌላኛው ደግሞ አሜሪካን ውስጥ ቢታዩ በተለያዩ በአውሮፓ ሀገራቶች ላይ ቢታዩ ሊቅ የሚባሉ ሰዎች እነማን ናቸው? ጀውሾች ናቸው። አብዛኞቹ ተሰደው ነው የሚኖሩት ማለት ነው። Despite relentless pressure from their Christian neighbors, ቤተ እስራኤል preserved their Judaic heritage for many centuries. ምንም እንኳን ከክርስቲያን ጥላቻ ምናምን ቢደርስባቸውም እንኳን ከአጎራባች ክርስቲያን ጥላቻ ቢደርስባቸውም እነዚህ ጁዳይክ የሚባሉ ሄሪቴጆችን ወይም የራሳቸውን ቅርስ ለብዙ መቶ ዓመታቶች ምን አድርጓል? ለብዙ ክፍለ ዘመናት ምን አድርጓል? አስጠብቆ ወይም ፕሪዘርቭ አድርጎ አቆይቷል። እነዚህ ጁዊሽ የምንላቸው ወይም እነዚህ አይሁዶች ማለት ነው። Judaism is established in teaching of Old Testament part of Bible and share common practice with Ethiopian Orthodox Church. እነዚህ ጁዳይዝም ማለት የጁዳይዝም ወይም የአይሁድ ሃይማኖት በምን ላይ ነው የተመሰረተው ብላችሁ ብትጠይቁ ኦልድ ቴስታመንት ወይም በብሉይ ኪዳን ባይብል ላይ ነው የተመሰረተው። ባይብል በሁለት ቴስታመንት ነው ወይም ኪዳን ነው የሚመሰረተው። አንደኛ ብሉይ ኪዳን ነው። ሁለተኛ ከክርስቶስ ኢየሱስ ልደትና ሞት በኋላ ያለው የትኛው ነው? አዲስ ኪዳን ተብሎ ይታሰባል ማለት ነው። ስለዚህ እነዚህ አይሁዶች ደግሞ
ኢስታብሊሽድ የሆኑት ወይም ሃይማኖታቸው የተመሰረተ በምን ላይ ነው? በኦልድ ቴስታሜንት ላይ ነው ወይም በብሉይ ኪዳን ነው። እና ከኢትዮጵያን ኦርቶዶክስ ቸርች ጋር ደግሞ አንዳንድ ስርዓቶቹ ምንድነው ኮሜን ያደርጋቸዋል። አንዳንድ ስርዓቶቹ ምን ያደርጋቸዋል? ኮሜን ያደርጋቸዋል ማለት ነው። ቦዝ ፎሎው ዘ ኦልድ ቴስታሜንት ፕራክቲስስ ኤንድ ዩዝ ጊዝ ፎር ሊቸርጊ። ያው መጽሐፊያችሁ እንደሚያወራው ሁለቱም ኢትዮጵያን ኦርቶዶክስ ቸርች እና እነዚህ ጁዳይዝም የሚባሉ ሁለቱም ሃይማኖቶች ምንድነው በምን ላይ ነው የተመሰረቱት? አንደኛ አብዛኛው ነገሩ ኦልድ ቴስታመንት ወይም በብሉይ ኪዳን ስርዓቶች ይከወናሉ ሁለቱም ጋር። እነዛም ደግሞ ለቤተክርስቲያን ስርዓቶች ምን ይጠቀማሉ? ግዕዝ እንደሚጠቀሙ የእናንተ መጽሐፍ ያወራል ማለት ነው። ዘር ፕሪስትስ ዌር ላይክዋይዝ አይደንቲካል ኢን ድሬሲንግ፣ ሲምቦሊዝም፣ ቢሄቪየር ኤንድ ሄራርኪ። የሁለቱም ቀሳውስቶች የራሳቸው የሆነ የሚለዩበት ድሬሲንግ ስታይል አላቸው ወይም የአለባበስ ስታይል አላቸው። አሁን ኢትዮጵያን ኦርቶዶክስ ቸርች ላይ አንድ ጳጳስ ወይም አንድ ቄስ የሚለብሰው እና አንድ አማኝ ወይም ተከታይ ሌላኛው ተከታይ ማለት ተከታዮቹ የሚለብሱት አለባበስ ስርዓት አንድ አይደለም ማለት ነው። ቄሱም ይለያል፣ ዲያቆናቶቹም ይለያሉ፣ ጳጳሳቶቹም እንደዛው ይለያሉ። ስለዚህ ሁለቱም ጋር በአይሁድም ሆነ በምን በኢትዮጵያን ኦርቶዶክስ ቸርች ራሳቸው የሚለዩበት ምን አላቸው? ድሬሲንግ ስታይል ወይም የአለባበስ ስርዓት አላቸው። እናም ደግሞ ሲምቦላቸውን በዛው ልክ ይለያል። ሌላም ደግሞ ቢሄቨራቸውም እንደዛ ወይም ሌላኛው ደግሞ ተዋረዳቸው ወይም የስልጣን ተዋረድ ወይም አንዱ ከላይ አንዱ ከታች እንዲህ በቃል አይደለ ራሳቸው የሚለዩበት አይደንቲካል የሚሆኑበት እንትን አላቸው ማለት ነው። ሁለቱም ጋር ኮመን የሚያደርጋቸው ነገሮች ናቸው እነዚህ። ዙስ they had a greater affinity። ስለዚህ በኢትዮጵያን ኦርቶዶክስ ቸርች እና በአይሁድ መካከል በጣም ብዙ ተመሳሳይ የሚያደርጓቸው ነገሮች አሉ ማለት ነው። nevertheless the ቤተ እስራኤል held on firmly to Judaic teaching and ceremonies። ምንም እንኳን ሁለቱን የሚያመሳስላቸው ነገሮች ቢኖሩም አይሁድንና ኢትዮጵያን ኦርቶዶክስ ቸርችን የሚያመሳስል ነገር ቢኖርም እንኳን የሆነ የአይሁድ ትምህርትን ያስተምራሉ። የራሳቸውን ምናምን አላቸው፣ ሰርሞኒ ያላቸው ወይም የራሳቸውን ስነ ስርዓት አላቸው ማለት ነው። the religion was mainly confined to northern ኢትዮጵያ። ይሄ ደግሞ ይሄ ሃይማኖት በብዛት የሚታወቀው የት አካባቢ ነው? በኖርዘርን ፓርት ኦፍ ኢትዮጵያ ነው፣ ሰሜን አካባቢ ነው ይሄ ጁዳይዝም የሚባል ሃይማኖት በብዛት ያለው ማለት ነው። ከረንትሊ a few Judaism practitioners remain in ኢትዮጵያ። በአሁኑ ሰዓት ጥቂት የሚባሉ ጁዳይዝሞች አሁን ኢትዮጵያ ውስጥ ቀርቷል ማለት ነው። በአሁን ጊዜ በጣም ጥቂት የሚባሉ ፕራክቲሽነሮች ኢትዮጵያ ውስጥ አሉ ማለት ነው። መቼ ነው የወጡት? አብዛኞቹ 1990ዎቹ እና 1980ዎቹ አካባቢ አብዛኞቹ ምን ሆኗል? ወደ ሀገራቸው ወደ ትውልድ ሀገራቸው ሄዷል ማለት ነው። 1980 እና 1990ዎቹ አካባቢ ወደ ሀገራቸው ወደ እስራኤል ሄዷል ማለት ነው። በቀጣይ ክርስቲያኒቲ የሚለውን ቶፒክ እናያለን። ቪዲዮውን በትንሽ ደቂቃ እየሰራ ያለሁት እናንተ እንዳትሰላችሁ ብዬ ነው። ቪዲዮውን እስከ መጨረሻ ስለተከታተላችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እባካችሁ እንዳይረሳ። ቸር ሰንብቱልኝ።